ሰላም ጤና ይስጥልን። የሮብ ምሽት መረጃዎችን ከፈታ ዴሊ ይዘን ተገኝተናል። ለእናንተ ይመጥናሉ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ በማስተዋወቅ እንጀምር። በዛሬው ዕለትም የአማራ ክልል ውጊያዎች እንደቀጠሉ ነው። በጎንደር፣ በጎጃም እንደዚሁም በሰሜን ሸዋ ውጊያዎቹ ቀጥለዋል። የጎጃሙ ከበድ ያለ ነው። በባህር ዳር ከተማ ቅርብ ርቀት ከባድ ውጊያ ሲካሄድ ውሏል። መረጃውም አሰባስበን ይዘነዋል። በነገው ዕለት ይካሄዳል የተባለው የመቀሌው ምድር አንቀጥቅጥ የተባለለት የህዝባዊ ማዕበል ሰልፍ ጉዳይ አስገራሚ ክስተቶች እየታዩበት ነው። በተቃዋሚ ፓርቲዎች ጥሪ የተደረገለት ህዝቡ ለሰልፉ ዝግጅት እያደረገ ባለበት ሁኔታ ህወሓት የሰልፍ ጠሪ አመራሮቹን በፖሊስ ቁጥጥር ስር አውሎና በኃይል ተመካክሮ አመራሮቹን ከለቀቀ በኋላ በድጋሚ አስሯቸዋል። ሁኔታው ግራ አጋቢ ሆኗል። እኛም መረጃውን ይዘነዋል። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሃይማኖትን መሰረት ያደረገ ሁከት ተነስቷል። የሰው ህይወት ጠፍቷል፣ ምዕመናን ተሰደዋል፣ በንብረት ላይ ውድመት ደርሷል። የዚሁ ብጥብጥ መንስኤ ግርምትን የሚያጭር ነው። ሙሉ መረጃውን ወደ እናንተ ለማድረስ ይዘነዋል። የኤርትራ መንግስት የሰሞኑን የእስራኤል አመጽ ከኋላ ሆኖ ያቀነባበረው የሀገሪቱ የስለላ ድርጅት ሞሳድ ነው ማለቱን ከመረጃው እንነግራቸዋለን። አዲስ አበባ ተሰርቀው ተያዙ እየተባሉ ያሉ ስልክና ላፕቶፖች እውነታ እያጠራጠረ ነው። ፖሊስ በርካቶቹን ከጥገና ቤቶች እንዲሰሩ ተቀምጦ የወሰዳቸው ስለመሆኑ ተነግሯል። ማስረጃ ይዘን ቀርበን ዕቃችን ሊመለስ አልቻለም ያሉ ቅሬታ አሰምተዋል። በጉዳዩ የምንለዋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባዊነቱን እያጠናከሩ መረጃችን ለሌሎችም ተደራሽ እንዲሆን ያግዙ ስንል በአክብሮት እየጠየቅን አሁን በቀጥታ ወደ ዝርዝሮቹ እናልፋለን። መልካም ቆይታ። በባህር ዳር ዙሪያ የተካሄደው ከባድ ውጊያ። በአማራ ክልል ውጊያዎች እንደቀጠሉ ነው። በዛሬው ዕለት በባህር ዳር ከተማ ቅርብ ርቀት ላይ ከበድ ያለ ውጊያ የተካሄደ መሆኑን ከስፍራው እየወጡ ያሉ መረጃዎች እያመለከቱ ነው። ውጊያው ከአማራ ክልል ርዕሰ ከተማ ባህር ዳር ደቡባዊ ምዕራብ አቅጣጫ በ37 ኪሎ ሜትር ወይም 23 ማይል ርቀት ላይ በምትገኘው መራዊ ከተማ ላይ እየተካሄደ ነው። በሰሜን ሸዋ ምንጃር ከተማንና አካባቢውን የተቆጣጠሩት የፋኖ ኃይሎች ባሉበት መሆናቸው ታውቋል። በዚህ ብዙም የተለየ ለውጥ የለም ተብሏል። በዚሁ ስፍራ የመንግስትና የፓርቲ አመራሮች ግን በስጋት ከአካባቢዎቹ ለቀው የተሰወሩ መሆኑን የታወቀው። ቀደም ብለው የአካባቢውን ሚሊሻዎች አስተባብረው ምንጃር ከተማን ለመቆጣጠር ውጊያ ከከፈቱት የፋኖ ኃይሎች ጋር ውጊያ ገጥሞ የነበሩት የወረዳው የጸጥታ ኃላፊዎች መገደላቸው ለሌሎች አመራሮች ስጋትን የፈጠረ መሆኑን የታወቀው። ብዙውን ጊዜ የፋኖ ኃይሎች አንድን ከተማ ከተቆጣጠሩ በኋላ የመከላከያ ኃይል ወደ ተያዙት አካባቢዎች የሚያመራበት ሁኔታ ስላለ ምናልባትም ከሰሞኑ ወደ ምንጃር አካባቢም ተመሳሳይ እንቅስቃሴዎች ሊኖሩ ይችላሉ የሚሉ ግምቶች አሉ። ወደ ጎጃሙ መለስ ስንል በዛሬው ዕለት በባህር ዳር ቅርብ ርቀት በምትገኘው መራዊ ከተማና አባይ ፒኮሎ በተባለች አነስተኛ ከተማ ዙሪያ ውጊያዎች ሲካሄዱ የነበረ መሆኑን የታወቀው። መከላከያ በርከት ያለ ኃይሉን በታንክና በሌሎች የሜካናይዝድ ከባድ መሳሪያዎች ጭምር ውጊያውን ያካሄደ መሆኑን የታወቀው። ቀደም ብሎ ከባድ ውጊያን ያስተናገዱት የጎጃሞቹ ፍኖተ ሰላምና ደብረ ማርቆስ አንጻራዊ ሰላም ውስጥ ናቸው ተብሏል። በሌላ መልኩ በደንበጫ አቅጣጫና ሞጣም አካባቢ እንደዚሁ አዴት በተባለ ቦታ ሰሞኑን የሰነበተው ውጊያ በዛሬው ዕለትም ቀጥሏል ነው የተባለው። በማዕከላዊ ጎንደር ዞን ሳንጃ ጨዋሂት በተባለ ቦታም በተመሳሳይ መልኩ ውጊያ ሲካሄድ የነበረ መሆኑም ታውቋል። በዚሁ አቅጣጫ ከማለዳው ጀምሮ የተካሄደ መሆኑን የታወቀው